የናለም ናባለታና ፍቅረት ታስተና ለገዝኮ ፓንቱሉ እንዳገባብላለች እዛው ለምንድን ያለች እሱን ጠይቃት ሂድ እዛው አንተ እኔ እኮ 12ኛ ክፍል የወደኩበት እኮ ዶክመንት አለኝ አታውቅም እንዴ ጋሪ በጣም ነው የምትሮጥ ከኋላ ሲሳ ተጀመረ ቤተሰብ ላይክ ሼር ሰብስክራይብ አርጉ ሁላችሁም ትመጣላችሁ እኛና ሀብታም ታዋቂ ትሆናላችሁ እስቲ ትሆናላችሁ got him we fucking got him Ladies and gentlemen, we got him. ለገዝኮ ፓንቱሉ እንዳገባብላለች እዛው ለምንድን ያለች እሱን ጠይቃት ሂድ እዛው አንተ እኔ እኮ 12ኛ ክፍል የወደኩበት እኮ ዶክመንት አለኝ አታውቅም እንዴ አንተ ሚኒስትሪ እኔ ያለፍኩበት እኔ ከ50-40 ያመጣሁበት ዶክመንት አለኝ አይዲ አለኝ ናሽናል አይዲ እንዳገባብላለች ሲጀመር እሷ ማለት ለሰራተኛው አትመጥንም ለቦታው አትመጥን ሰራተኛው ሁሉ እኮ ማለት ፒስ ታክሲ ሲጠቀም እሷ ታክሲ እኮ ነው የምትጋፈው ሲጀመር ምን ታክሲ ፒስ ታክሲ ማን ነው አዲስ የመጣው ፒስ ታክሲ ነው ለድራይቨሮችና ለከስተመሮች መልካም ዜና ፒስ ታክሲ ላይ ስትሰሩ በ5% ኮሚሽን ነው በዘላቂነት የምትሰሩት የመጀመሪያውን 2 ወር ነፃ ሲሆኑ ሶስተኛና አራተኛ ወር ላይ ደግሞ በሳምንት 100 ብር ነው ዲፖዚት የምታደርጉ ከስተመሮችን ፒስ ታክሲን በመጠቀም ሰላምና ምቾቱን አግኝተው ይጓዙ የከስተመር ሊንካቸውን ካፕሽን ላይ አስቀምጬላችኋል ቤተሰብ አስተዳዳሪ ነኝ በእናትህ ተባባሪ እንደውም አልመጣምሽ ከዚህ በኋላ እሷ ካልወጣች አልመጣም ስፖንሰር በምን እንደምታገኙ እናያለን ወንድም ያስገባኝ መናገር ጋሪ በጣም ነው የምትሮጥ ከኋላ ሲሳይ ያስሮጣል እሺ እየዞርክ ያየህ ሩጥ እሺ ዝግጁ አዎ ዝግጁ ነኝ አክሽን አሁንም አረፈደም አንዱዓለም ኢቢኤስ ይግባልን በማለት ይሄንን ፎቶ በማህበራዊ ሚዲያ ላይ ብዙዎች እያጋሩ ይገኛሉ። ታዲያ አንዱዓለም እውነት የነጻነት ወርቅነህን ቦታ መተካት ይችላል? ብዙዎች እንደሚፈልጉትስ እሱም መተካት ይቻላል የሚለውን እስቲ ሐሳባችሁን ኮሜንት ላይ አስፍሩልኝ። ታዲያ ከትላንትና ጀምሮ እስከ ዛሬ ድረስ ማለት ነው የአንዱዓለም ጉዳይ በማህበራዊ ሚዲያ ላይ በሰፊው መነጋገሪያ ሆኗል። እኔም 4 ዕጣ ቆርጫለሁኝ ዛሬ ማታ ቴዲ ቤት ተገናኝተን ለቀረውን ዕጣ እንቁረጥ እድላችንን እንሞክር አንድ እድል ነው እድላችንን እንሞክር ባጃጇን በኤሌክትሪክ የምትሰራ ባጃጅ ምንም ድምጽ የሌላት ባጃጅ እሺ ብላ መጥተህ ዛሬ ከአንድ ሰዓት ጀምሮ ቴዲ ቤት እንገናኝ እናመሰግናለን ታናሽ ወንድማችን ታናሽ ሆኖ እንደ ታላቅ መካሪያችን እግረ መንገዱን ደግሞ ማናጀር ኤምጂ ማይ ኤምጂ እናመሰግናለን አንዲ ነቲ አይሴማ እንገኛለን እንግዲህ አይሴማ እንደዚህ አምሮበት ዋው ምርጫን ይላል ዋው የነቀምት ልጆችም ሆናችሁ ያልሆናችሁ ከየትም አካባቢ ያላችሁ ነቀምት ነውና ጎብኛት የሆነች ነው ለልጆች መጫወቻ አለ አምሱ ቲያትር በዛው በኩል አለ እዛ ጋር ዋና አለን አምሮባታል በዛ ላይ ሸብረብ ያለች ከተማ ሆናለች ነቀምት ነውና ጎብኛት ዋው ጎብኛት ኑና ጎብኛት ነቀምትን ያ ኮታ ዳወዳ ነቀምቴ ኮታ ሲንጀና ኮታ ዳወዳ ቁጥር መጫት ከፈራ ቢቸራ ፈጃ ቢለው ቢቸራ ፈጃ እና ሰምተናል እኮ ደውላችሁ ሰው እንደምትዘርፉ እኮ አውቀን ደርሰንባችኋል እኮ ቅጭን ለስል ሰምቻለሁ ምን አለ ባቆም ምን አለ አቆም ቢሆን ኑሮ ምን አለ ባይ 10 ቁጥር መጫ ጠፋ በሚል ተልካሻ ምክንያት ያምራል የቦይፍሬንድ ያምራል በይል እንዴ የአንዱዓለምን ቲክቶክ አካውንቶች አሁን ነጻነት አንዲ ብሎ መጥቷል ፎሎ ሼር ኮፒ ሊንክ እያደረጋችሁ ፎሎወርሱን እያሳደጋችሁ እሱም ነቀምት ነው የሚኖረው ወለጋ ነቀምት ተወልዶ ያደገበት ሀገር ነውና በጣም ጎበዝ ታሌንትድ የሆነ ማስታወቂያ መስራት የሚችል አልፎም ተርፎ ባለሙያ ነውና እባካችሁ እንግዲህ ነቀምት ላይ ያላችሁ ወይ ደግሞ ውጪ ሀገር ውስጥም ያላችሁ ሼር ኮፒ ሊንክ ፎሎ በማድረግ አካውንቱን እናሳድጋለን
አልፎም ተርፎ በቅርቡ ደግሞ ኢቢኤስ ላይ ይመጣል። ሁላችሁም ተመጣጣኛችሁ ዝነኛና ታዋቂ ተወዳጆች ለማላችሁ እዚህ ቦቁ ኢቢኤስ በቃ ያውጣሉ። ሁላችሁም እንቆምበት ዝነኛና ታዋቂ ተወዳጆች የነጻነትን ጉዳይ እናስቀጥለዋለን። እኛ አለን እኮ እኛ ያለን የሱ ጉዳይ እንዴት ይቆማል? እንኳን በሰላም መጣችሁ። እያንዳንዳችሁ በዚህ በኩል የሮባ ቤተሰቦች ይታዩናል፣ በዛ በኩል የቴሪ ቤተሰቦች ይታዩናል። የቴሪ ቤተሰቦች የሮባ ቤተሰቦች አንዳንድ ሰው ወከላችሁ እንዴት ትመጣላችሁ? የመጀመሪያውን የነ አርቲስት ሰራዊት ፍቅሬን የፍርድ ቤት ውሎ ለመከታተል የሄዱ አርቲስቶች ተቃውሞ ገጠማቸው። ሌባ የሌባ ተባባሪ ተብለዋል። ዝርዝሩን በአጭሩ አቀርባለሁ። በቀደመው ዜና ላይ እንደነገርናችሁ ሰራዊት ፍቅሬ ዛሬ ፍርድ ቤት ቀርበው እንደነበረ ይታወቃል። የፍርድ ቤቱ ውሎ በተመለከተ በዛኛው ዜና ተመልክቱ። አሁን ግን የምነግራችሁ በፍርድ ቤት ውስጥ የተከሰተው ነገር ነው። የችሎቱ ካለቀ በኋላ የተለያዩ አርቲስቶች ድጋፋቸውን ለአርቲስቶቹ ለማሳየት መጥተው ነበር። ከነዚህ መካከል እነ ሸዊት ከበደ ይገኝበታል። እነዚህ አርቲስቶች ከችሎት ሲወጡ በዛ የነበረው በፊንቴክ የተበደለው ህዝብ ኤ4 ሳይዝ መፈክሮችን ይዞ እነዚህን አርቲስቶች እናንተ ሌቦች፣ የሌባ ተባባሪዎች፣ ገንዘባችንን ተበልተን ከኛ ጋር መቆም ይገባችሁ ነበር በሚል የተለያዩ ተቃውሞዎችን አሰምተውባቸዋል። አርቲስቶቹን በከፍተኛ ስጋት ከአካባቢው ለቀው መሄዳቸውን ሰምተናል። አንዴ አንቺ አልነበርሽም? እሺ የሚቀጥለው ጥያቄ እናንተ መኪና ላይ የማን አርቲስት ዘፋኝ ፎቶ አለ? 5 ሰከንድ 1 2 3 ጂጂ ጎበዝ። በዝግታ ከፊልም ዓለም ስገባ የጌዲዮን ሪያክትስ ቤት ነው መድረሻዬ። አብረን እንገረማለን፣ አብረን እንስቃለን። ለዚህ ቆንጆ ጊዜ ከልብ እናመሰግናለን። ሁላችሁም ቤተሰቦቼ ናችሁ።